ቁርአን ግን አክተም ያለው ማለት ሙሉ ቁርአንን አነባለሁ ማለት ነው ሂፍዝ ከተባለ ደግሞ ቁርአኑ ተዘግቶ በጭንቅላታ ብቻ መያዝ አለበት 30 ነው እንጂ 114 ሱራ ማለት ነው 114 ምዕራፍ እንደዛ ሙሉ በጭንቅላታ ተዘግቶ ሲሆን ቁርአን ገልጬ ግን አነባለሁ ከዛ ጁዝ አልአወል ጁዝ አሳኒ ሳድስ ሙሐደራ 40 ሐዲስ ተንቢሃት ኡሱስ 30 አሁን እነዚህን የተማርኳቸው ናቸው ሁሉም ይላሉ አቂዳ ነው መማራውም ሁለቱን ያወዳደርኩ ነው አህባሽና ወሃቢዩን ያወዳደርኩ ነው የትኛው ልክ ነው እነሱ ጋር ለመቆየት በጣም ነበር የጣርኩት በቃ የናቴን ስሟላ ለማስጠፋት አባቴን አንገቱን አስደፋዋለሁ በሚል ውስጥ ማላምንበት ነገር በመማር ውስጥ ነበር በምን አይነት አጋጣሚ ነው ታዲያ ከእስልምና ወደ ክርስትና ለይቶልሽ እንድትወጪ ምክንያት የሆነሽ ምንድነው 11 ክፍል ስንገባ ሃይ ስኩል በጣም ብዙ ኦርቶዶክሶች አሉበት አካባቢ ነው ሃይ ስኩል ምንድን ነበር ሃይ ስኩል ነው ኮምቦቻ ሃይ ስኩል ነው የሚባለው ሃይ ስኩል ስማር በጣም ብዙ ኦርቶዶክስ ጓደኞች አፈራው እሺ እና ከነጣላ ከቦርሳቸው አይጣፋ ወደ ቤት ስንመጣ መድኃኔዓለም ደብር ሲሳለማቸዋል ውጭ ላይ አቁመው ነው የሚሳለሙት ቦርሳቸው እንዲህ ምናምና ድርጊታቸው ይስበኝ ነበር እንዴት ነበር ድርጊታቸው ሲያሳውሽ ዩኒፎርም ያወልቃሉ ከዛ ዩኒፎርም ካስገቡት በኋላ ቀሚስ ይለበሳል እኛ ጋር በተለም እሺቲ ነው የሚብዘውተር ከዛ ነጣላቸውን አውጥተው ውዳሴ ማርያም እኔ መጽሐፍ ቅዱስ ነበር መስና የምታይ እና እሷን ይዘው ይገባሉ ከ40 እስከ 1 ሰዓት ቆያሉ ያን ሰዓት ቁጭ ብዬ ነው ተጠብቃቸው እና ይሆነ እምነት ላይ ያሾፍበት ስለነበር ትክክለኛ አምላክ ሆንክ ታመጣኛለህ ነው ምለው ከዛ ጸልያችሁ ምናምን የኮምቦልቻ መድኃኔዓለምን በቃ እስኪ አንተ ትክክለኛ አምላክ ሆንክ ታመጣኛለህ ካልሆነ አልሆነ እና እንደዛ በየኔ ጸሎት ነግሬው ስንሄድ እከራከራቸው ነበር ለምንድነው ለስላድን መስገዱት አይሆንም እኮ አይወለድም አምላክ የሚወለድ ከሆነ እሱን የወለዳት ማን ፈጠራት በጣም ነው ማወዛገባቸው ከአንቺ ጋር ከርክራ አይሆንም ወይ ከሁለቱ አጥቶኝ ብቻ ምረጭ ነበር መባሉ ግን በውስጤ ትክክለኛ አምላክ ሆንክ አንተ ታመጣኛለህ ምክንያቱም ጅብሪል ገብርኤል ነው ማርያም መሪም ናት አብዛኛው ነገር ተመሳሳይ ነው ቁርአንን መጽሐፍ ቅዱስን ብታነበው ታሪኩ ማች ነው ሊላይ የሚችለው የነብዩ መሐመድ ስም እዚህ ጋር የለም ኢቭን ኮ የድንግል ማርያም ስም ቁርአን ላይ አለ ሱረቱል ማርያም ራሱን ችሉ ስለ ኢየሱስ ክርስቶስ ከስታይ ሱረቱል ኢሳ ራሱን ችሉ አለ ስለ አብርሃም ሱረቱል ኢብራሂም አለ ሶ ምንም የሚላይ ነገር ትክክለኛ አምላክ ሆንክ አንተ ታመጣኛለህ እንደዛ ሲሆን አስተዋውሳለሁ ስላሴ በርግጥ መጽሐፍ ቅዱስና ቁርአን ብዙ የሚያለያያቸው ነገሮች አሉ የሚያመሳስላቸው ነገሮች አሉ ቀጤ ከዛ በቃ እነሱ ጋር እንትን ስንል የስላሴ ቀን ነውና ስለ ምስጥረ ስላሴ ምስጥረ ስጋዊ ምናምን እንትን እየተማሩ ነበር የዛን ቀን የወጣሁት እኔ እንግዳ መጥቶ ስጋል ገዛ ነው እዛ መግዛቴን አንተን በይ በር ላይ ተቀመጥኩ የት ሜትር ቤተክርስቲያን በር መድኃኔዓለም አዎ እየተማሩ ነው ልጆችና ስለመወለዱ ለአዳም ይገባለትን ቃል ኪዳን እንትን ይልሶ ኦኬ የተወለደበት ምክንያት ይሄ ነው ሶ ፐርፐስ ስለነበረው ነው የመጣው የወለደ የፈጠራት ናት የወለደችው ሶ እሷም የተወለደችበት ምክንያት ለዚህ ዓላማ ነው ለራሴ መልስ መስጠት ጀመርኩ ከዛ ነጣላ ይዛችሁልኝ ነው ማለት ጀመርኩ በፊት ለፊት አልገባም ምክንያቱም የትኛው ሙስሊም አያስገባኝ ኦርቶዶክስም አያስገባኝ በጀርባ በኩል አጠር የለው መድኃኔዓለም እገባለሁ ነጣላ ለብሼ አልተጠመቅኩም አዳምጬ ወጣለሁ እዛ አንቀን አባን ማግኘት ስፈልግ ኤልሳቤት ትባላለች ደብረታቦር ዩኒቨርሲቲ ነው የምትማረው ኤልሲ ያልኳት አባት ብታገናኝ ምን ይመስልሻል አራ አባኮ ይቆጣሉ ምናምን ማለች እሷ ለምን እንደሚቆጡት አላቅም በሰዓቱ እንደዛ ነበር ይሰምልሽ ምሽት ላይ እንደው ጧት ላይ ከትምህርት ቤት አስፈቀጅ ወጣሁ ከነ ሂጃቤ ገባሁ ቤተክርስቲያን ወዳ መስቀላው ሰው ሊያሳልሙ ሲላይ አባ እኔ ሙስሊም ነኝ አልሳለም ግን ጥያቄ ልጠይቀውት ነው የመጣሁት ማነው ስማቸው አባ ሳሙኤል ይባላል ሳቅ ብሎ የኮምቦልቻ መድኃኔዓለም አገልጋይ ናቸው አዎ ነበሩ አሁን ላይ እንትን ብሏል ከዛ እሺ በቃ ሳቅ ብሎ ምንም አላሉኝም ሳቅ ብሎ ሄድን በሩ ላይ ተቀመጥን እንግዲህ አልተጠመቅኩም አክብሮታቸውን ከዛ ጀምሮ ትልቅ አባት ናቸው ሞኖክስ አባት በቃ በድንግልና ቤተክርስቲያኗ የሚያገለግሉት ሶ ንቀት የለም መስጂድ ውስጥ ቢሆን ማህተብ አስራ
ጭራሽ አትገባም። ጫማ አንስተው ላይ መቱ ይሆናል አይቻልም። ምክንያቱም መስጂድ ከመግባትህ መታጠብ ምናምን ብለው የሚያንዛዙት እንትን ስለ ከዛ አወራ ነው የሚማሩ ልጆች አሉ መተሽ ተማሪ እሄዳለሁ ግን እዛም በጣም ነበር የምጠይቀው እኔ ጋር ሲማሩ የነበሩ ልጆች ሲጠመቁ እኔ ውጤት መጥቶልኝ ወደ ዩኒቨርሲቲ ሄድኩት ሳልጠመቅ ተጠመቂ እንጂ ሲሉኝ አላመንኩም አልጠመቅም ነው የሄድኩት ብዙ ተመሪያለሁ ባህር ዳር ከሄድን በኋላ ግን አቡነ ቤተክርስቲያን አባ ዮሐንስ ይባላሉ አባት ያገኘሁት ማለት ነው እሳቸው ጋር ማውራት ጀመር ምናምን በደንብ እንትን ስል ግቢ ውስጥም የሆነ እምነት የለሽ አይነት ነገር ነበር ያሳለፍኩት ከዛ ቋርጬ ወጣሁ ትምህርቱ ለምን አቋረጥሽ ከራሴ ጋር ጣለው ምን አጣላሽ እስልምና ነው ልክ ክርስትና ነው ልክ እሺ ከዛ አባቴ ባሳየሁት ትዕይንት እኔ መር